ሰላም የተወደዳችሁ አድማጭ ተመልካቾቻችን ሰላምታዬ በያላችሁበት ስፍራ ይድረሳችሁ። አድማጮች ዛሬ ወሰን አካባቢ አንድ እጅግ ዘመናዊ እንዲሁም አዲስ የሆነ ፍላት ቪላ አግኝቼላችኋለሁ። ስለዚህ ቤት መረጃ እሰጣችኋለሁ ማለት ነው። አድማጮች ወደ መረጃው ስንመለስ ይሄ እጅግ ውብና ዘመናዊ የሆነ መኖሪያ ቤት ወሰን አካባቢ ሲገኝ የግቢው ስፋት 266 ካሬ ሜትር ነው። እንዲሁም ደግሞ 4 መኝታ ቤት ከ3 መታጠቢያ ጋር ያዋሃደ እጅግ ዘመናዊና በጣም ቅልብጭ ያለች የመኖሪያ ቤት ነው። እንግዲህ ግቢውን እንደምታዩት ወደ 3 መኪና ማቆም ይችላል። ሰፋ ለቀቅ ያለ ዘና ያለ ደግሞ ሳሎን አላቸው። እንደ ፍሬንች ዶር ይኖረዋል። ያ ማለት ደግሞ ወደ ምስራቅ ተመልከቱ በሚለው መሰረት ወደ ምስራቅ የዞረ ቤት ነው። በጣም ጠዋት ፀሐዩ ፍንትው ብሎ ነው የሚገባው። ያ ማለት ሳሎናችሁ ላይ ቁርስ እየበላችሁ ከመኝታ ስትነሱ የጠዋት ፀሐይ ታገኛላችሁ ማለት ነው። ይህ ቤት በተጨማሪ ከኋላ ሰርቪስ አለው። ሰርቪሱ ላይ 2 ክፍል እንዲሁም ደግሞ ሎካል ኪችን ወይም ደግሞ ለአበሻ ኑሮ ተስማሚ የሆነ ጭሳጭስ ነገር ቅመማ ቅመም ያለው ነገር ስንሰራ እንጀራ ስንጋግር በጣም ምቹ የሆነ ሰፋ ለቀቅ ያለ ኪችን አለው ማለት ነው። እንዲሁም ዋናው ቤት ላይ ዘመናዊ ኦፕን ኪችን አላችሁ ማለት ነው። ይህ ቤት በአሁኑ ሰዓት ለሽያጭ ወጥቷል። ሽያጭ ላይ ደግሞ ሲወጣ በጣም በሚገርም ወቅቱን ያገናዘበ በቅናሽ በሚባል ዋጋ ነው ወሰን ላይ ለሽያጭ የወጣው ማለት ነው። አብራችሁን ከቆያችሁ ዋጋውንም አጠቃላይ ስለዚህ ቤት እያንዳንዱን ክፍል እየገባን እናየዋለን ማለት ነው። መልካም አድማጮቻችን ወደ ጉብኝታችን ስንመለስ አሁን እዚህ ጋር የምናገኘው ሃይዌይ ወይም ደግሞ ይሄ ኮሪደር ነው። ከሳሎኑ ወደ መኝታ ቤቶቹ ስንሄድ ከሳሎን ወጣን በስተቀኝ በኩል የምናገኘው ዋናውን የማማና ያባባ መኝታ ቤት ነው። የራሱ መታጠቢያ ክፍል ያለው ሰፋ ያለ ነው። እንዲሁም ደግሞ ቅድም እንዳልኳችሁ ወደ ምስራቅ ፊቱን ያዞረ በቂ ስፋት ያለው በቂ ብርሃን ማግኘት የሚችል እንዲሁም ደግሞ ከወለል ወደ ጣራው ያለው ከፍታ ወደ 3 ሜትር ከ20 የሆነ ክሊር ሃይት ያለው በቃ ዘና ለቀቅ ያለ ዘና ብላችሁ የምትኖሩበት እንደምታዩት ነው። ምርጥ ቤት ነው። የራሱ ቁምሳጥን አለው። ላይቲንግ ሲስተሙ ሁሉም ነገር ጭርስ አድርገው ጥንቅቅ አድርገው በተመረጡ ማቴሪያል የተሰራ መኖሪያ ቤት ነው ማለት ነው። እንዲሁም ደግሞ ወደ ዋና መታጠቢያ ክፍላችሁ ስትገቡ ቬንቲሌሽን አለው። እንደገና ከወለሉ እስከ ዳው ድረስ ሙሉ ለሙሉ በሴራሚክ የለበሰ መታጠቢያ ክፍል አላችሁ ማለት ነው። እንዲሁ ከዋናው መኝታ ቤት ወጣ ብለን ደግሞ በስተግራ በኩል አንደኛው መኝታ ቤት አለ። በስተቀኝ በኩል ሁለተኛው መኝታ ቤት አለ። ሁለቱ ደግሞ የጋራ መታጠቢያ ክፍል ወይም ደግሞ መታጠቢያ ክፍሉን ይጠቀሙታል ከሳሎኑ ጋር ማለት ነው። ሌላ እንግዲህ አራተኛው እዚህ ወለል ላይ የራሱ መታጠቢያ ክፍል ያለው አራተኛው የቤቱ መኝታ ቤት አላችሁ ማለት ነው። እንግዲህ ወሰን ለመኖሪያ በጣም ተመራጭ የሆነ ሰፈር ነው። ከቅርብ ጊዜ ወዲህ ከተማ ውስጥ በእንደነዚህ አይነት ቤቶች ተመራጭ ከሆኑ መኖሪያ ቤቶች ወይም ደግሞ ሰፈር አንደኛው ወሰን ነው። እንግዲህ ወሰን ላይ አዲስ አበባ ላይ ገበያ ጥናት ስናደርግ እንደገና ደግሞ ሰዎችም ሲገዙ በአሁኑ ሰዓት ተመራጭ ነው ተብሎ ከሚመረጡ የመኖሪያ መንደር አንዱ ነው። ያም ደግሞ የሆነበት ምንድን ነው? የመሰረተ ልማቱ መሟላቱ ነው። ለምሳሌ ይሄ ቤት የሚገኘው መሀል ወሰን ላይ ነው። ከመገናኛ በኮተቤ አድርገን በጣም የሰፊ የሆነ መንገድ አለ። በዛ አክሰስ የምናደርገው ወይም ደግሞ ኮንቪኒየንሱን ጥሩ ነው። በወሰንም በኩል ስንሄድ አማራጭ መንገዶች አሉ። በሚካኤል መግባት እንችላለን። ከሴሚስ የምንመጣ ከሆነ ከሳሊተ ምሕረት ብዙ አማራጭ መንገዶች ስላሉ የተሳለጠ ነው። በዚህ ምክንያት ሰዎች አሁን ለመኖሪያነት በጣም የሚመርጡት ሰፈር ነው። እንዲሁም ከዋጋ አንጻር በእንደነዚህ አይነት ቤቶች ደረጃ ስናይ ቡልቡላና ወሰን ከሀያትና ከሳሚት የተሻለ ጥሪ ዋጋ አላቸው። ያው ጥሩ ምልከታ እንዲኖራችሁ ነው ገበያውን በተመለከተ ማለት ነው። ስለዚህ እዚህ መንደር ላይ ከሎኬሽን አንጻር
እንደገና ደግሞ ከቤቱ ጥራት አንጻር ቤት የምትፈልጉ ከሆነ ይህንን ቤት እኔ እመክራችኋለሁ ማለት ነው። ለበለጠ እኔ ነቢያት ነኝ። በ0912618261 ዋጋውንም ቤታችሁንም በጋራ ለማየት ደውሉልኝ። በማንኛውም ሰዓት ቀጠሮ ይዘን ቤታችሁን በጋራ እናየዋለን። እኔም ወሰን ላይ እናንተን የቤት ባለቤት አደርጋችኋለሁ ማለት ነው። እናንተ ከወዲሁ እኔ ልሰናበታችሁ፣ የቀረውን ቪዲዮ ጨርሱት። አመሰግናለሁ።